ወታደር ልብስ ነው የለበሱት አይደል? አስመስሎ የወታደር ልብስ አስመስሎ ነው። ግን እንዳየሁ ልብሱን አሁን ፌክ እንደሆነ አውቃለህ አንተ? እንዳየሁ ሳያቸው አስመስሎ ነው የለበሱት። እነሱም ወታደር አይደሉም ማለት አይመስሉም። ምንድነው የተፈጠረው? እስኪ ንገረን። አንተስ ጉዳዩን እንዴት በዚህ ደረጃ ወንጀለኞች መሆናቸውን አውቀህ ልትይዛቸው ቻልክ? እነሱን ወንጀለኛ ብዬ የገመትኳቸው እንዳጋጣሚ በምድብ ላይ ተመድቤ ያለው ወደ ጀክሮስ አካባቢ ዩኒቲ መጣጣፊያ እንደ ተራምዶ የቀጥ ወረቀት ተብሎ የሚጠራው ቦታ ላይ ምድብተኛ ነበርኩና እዛ ላይ እያለሁ ባልደረባ እታች ቪዥን አካባቢ ያለ እዚያ የተመደበው ሰውን ገሎን የመጣለ ቀጥታ በሬዲዮ ገሎ ሲል እኔ ደነገጥኩና መንገድ ሙሉ በሙሉ ነው የዘጋው። አጠቃላይ ዋናው መንገድ ሙሉ ዘጋው፣ ወንጀለኛን ለመከታተል ማለት ነው። ልክ እዛ ዘግቼ እየተከታተልኩ እያለሁ ወንጀለኞች በግራ አቅጣጫ ነው የወጡት። ምክንያቱም ይታወቃል ህጋዊ ቢሆኑ ህገወጥ መንገድ አይሄዱ። ቪትስ መኪና ነው፣ ቪትስ መኪና ናት፣ ኮድ 2 ቢ። ልክ እዛ ላይ ቆመ እያለሁ ፊት ለፊት በግራ ሲመታ ቆም ስል ሚታኛ ነው የሆኑት። እኔ ላይም ቀጥታ መጡ። ሊገጩ እኔ ላይም ገቡ። ሲገቡ ዘለልኩ፣ አመለጥኩ። ሁኔታውን ሳይ አልተመቸኝም። ሞተር አጠገብ ያለ ሞተሬን አስነሳውና ሳይራን እየረኩ ተከተልኩ። በግራ አቅጣጫ ነው የነዱት። መኪና እየገጩ ምን እያሉ ሄዱ። ልደርስ ሲል መኪና ጋርም ተገጨ። ራሱም እግሩን ሰበረ መኪና። በግራ አቅጣጫ እንትን መንገድ አካፋይ ያለችና እሷ ላይ እግሩን ሰበሩ። ልክ ደርሼ ተሰብረው መኪና ካቆሙ በኋላ ወረዱ አልኳቸው። ሚሊታሪ አስመስሎ ለብሷል። እንግዲህ ሚሊታሪ የለበሰ ሰው ይህን ያህል ወንጀል ሰርቶ አይድን፣ ይቆማል። ህጋዊ ቢሆን የሆነ ድርጊት ተገጭቶ ቢሆንም ሊቆም ይችል ነበር። እነሱ ግን ቢተኛ ሆኖ ስለሄዱ ደረስኩ። ወረዱ አልኳቸው። ቀጥታ ምንድነው ያሉት? አትይዘኝም፣ ሰራዊትንን አትይዘኝም፣ ሚሊታሪ ነው የለበስነው አሉ። አይ እንዲህ ማለት አችልም እያልኩ ቀጥታ እግራዎቼ በእግር መሮጥ ጀመሩ። መሮጥ ጀመሩ እንዴ? መሮጥ